ከጀርባ ከመቶ እንግዳው በላይ አለ። ግን ደግሞ አብዛኛው ሰው ካሜራ ላይ መግባት ስለማይፈልጉና መቀረጽ ስለማይፈልጉ ነው ከጀርባ የተቀመጡት። አንድ ጊዜ እና እዚህ ጋር ድምፅና የዚህ ጋር ድምፅ ዝም ትሉልና የጀርባው ብቻ አንዴ የታለ? እናመሰግናለን። እንግዲህ ፋሚሊዎቻችን ዛሬ ፏ ድምቅ ሽብርቅ ብለን ይህንን የመሰለ እስኪ ካሜራማን አሳያቸው። ሰርግ አልሸተታችሁም? ወደዚህ እስኪ ዛሬ ምርጥ የቀለበት ፕሮግራም ይኖረናል። እስከ ዛሬ ድረስ ስትመኙት ስትፈልጉት ሁላችሁ አንድ ጊዜ የታለው ሞራል መልካም ምኞቴን ነው መግለጽ የምፈልገው ለሁለታቸው። የወንድሜ ደስታ እስከሆነች ድረስ የኔም ደስታ ናት እና መልካም የጥምረት ዘመን ይሁንላችሁ። አሚን። አንድ ጊዜ ለእህቴ በሞራል ሸኝልኝ። ሰላም ውድና የተከበራችሁ ቤተሰቦች እንኳን ደስ አላችሁ። የሄርሜላ ወዳጆች እንኳን ደስ አላችሁ። በጣም ደስ ብሎኛል። እንኳን ደስ አላችሁ ውድ ቤተሰቦች። ይሄንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ እጠይቃለሁ ማለት ነው። ውድ ቤተሰቦችና ቤተሰቦቻችን የሄርሜላ ቤተሰቦችም የአብርሃም ቤተሰቦችም የሁላችን ቤተሰቦች እንኳን ደስ አላችሁ። እንደዚህ ክብርና ለዚህ ዝና ስላበቃት በጣም ደስ ብሎኛል ማለት ነው። በጣም ማለት ነው። ሄርሚ አለቀሰች የደስታ ምን ልበላችሁ፣ የደስታ ብዛት እንባ ያስለቅሳል። ከእናንተ ሁሌ ቀለበት እንዲደረግለት ትመኝ ነበር። ሁሌ ቀለበት ስትል ቀለበት ዳይመንድ የተደረገላት ማለት ነው። እጅግ በጣም ደስ ይላል። እጅግ በጣም እዚህ ጋር ጥርስ በጥርስ ሆነው ቡዜም አለች ወንድምየውም ሁላቸውም ደስታ በደስታ ሆኖ ቀለበት ተደረገላት። እጅግ በጣም ደስ ይላል። የሚያሳዝነው ነገር ደግሞ ሩታ ይሄን ስታይ ምናል እንደምከፋት ምናል እንደምታዝን እውነት በጣም ያሳዝናል። ግን ምንም ማድረግ አይቻልም። ህይወት እንዲህ ናት ቤተሰቦች። ህይወት እኛ በፈለግነው ሳይሆን እሷ በፈለገችን ነው የምትወስድን ብያቸዋለሁ። ቀን የሰራው ቪዲዮ ላይም እውነቴን ነው የምላችሁ። በጣም ለሄርሜላ እጅግ በጣም ነው ደስ ያለኝ። ምክንያቱም ሄርሜላ ይገባታል። ሄርሜላ እንቁ ነች። ከመልኳ፣ ከስርዓቷ፣ ከአቋቋሟ፣ ካለባበሷ፣ ከሁሉ ነገሯ ድንቅ የሆነች ሴት ናት። ድንቅ እንቁ የሆነች ሴት። ምክንያቱም ይገባታል። ብዙ ነገር ውርጅብን ወርዶባታል። አልቅሳለች፣ ተገፍታለች፣ ብዙ ነገር ተብላለች። ዛሬ ግን ደረቷን ነፍታ እንድታወራ ስለሆነች እጅግ በጣም ደስ ብሎኛል። በመጀመሪያ ደረጃ ሄርሚዬ ለዚህ ክብር ለዚህ ዝና የንጉሱ ሚስት ስለሆንሽ እጅግ በጣም ደስ ብሎኛል። እንኳን ደስ አለሽ እላለሁ። በመቀጠል ደግሞ አብርሃም ከዛ ሁሉ ጭቅጭቅ፣ ከዛ ሁሉ ንዝንዝ፣ ከዛ ሁሉ ፈተና ስላለፍክና ዛሬ ጣፋጯ ጊዜ ላይ ስለደረስክ እጅግ በጣም ደስ ይላል። እውነት ለዚህ ቀን ስለደረሳችሁ፣ ለዚህ ሰዓት ስለደረሳችሁ እጅግ በጣም እኔ ደስ ብሎኛል፣ እንደ አንድ ሴት ማለት ነው። ምክንያቱም ህይወት ካልሆነ እዛው ህይወት ላይ ምንችክ ብሎ መቆየት ሳይሆን የተሻለ ህይወትም እንዳለ ማሳየት አንድ ነገር ነውና አብርሃማችን ጥሩ ስራ ሰርታል። በተለይ ደግሞ ከአብርሃም ይልቅ ሄርሜላ ያ ሁሉ ፈተና ተፈትና ያ ሁሉ ስድብ ተሰድባ ሳትፈለጊ ብዙ ነገር ተብላ ዛሬ እዚህ ደረጃ ላይ በመድረሷ ያልተፈለገችው ማን እንደሆነ አሳይታለች። ሄርሚዬ ጀግና። እውነት እኔ በጣም ነው የምወዳት። ለምን እንደሆነ ባላቅም የኔ ደርባባ፣ የኔ ሸበላ ሄርሚዬ ይገባሻል። በጣም ነው ደስ ያለኝ። ታገቢኛለሽ ስልሽ ምንድን ነው ያልሽው? አብርሃም አለክ እንዴ? አይ ድምጿን አሰማትና ድምፁ ስጠፋባት አለክ ወይ ብላ ስሙን ድምፁ ስትሰማው ነበርና እጅግ በጣም ደስ ብሏታል። በጣም አላመነችም። እያለቀሰች እየተሽከረከረች ምንም ብትሆን ያምርባታል። ታውቃላችሁ እሷ በቃ ደስ የሚል ደባብ ነበራት። እውነት ለመናገር ተሆነ ቡዜም ነበረች። በቃ ደስ የሚል ላይፍ። የሷ ወንድምም ነበረ፣ ቡዜም ነበረች።
ከቤተሰብ አንዳንድ በመኖሩ ደግሞ እጅግ በጣም ደስ ይላል። ከበፊቱ የተሻለ አስምሮ ነው የመጣ። የዛሬ አመት ዱባይ መጥቶ ሰርግ ደግሶ ነበር። ዘንድሮ ደግሞ ሌላ ቀለበት እያደረገ ነው ስባል ብዙ ነገር ስባል ነበረ። ዛሬ ብቻ እግዚአብሔር የፈቀደ ነው እንጂ ሰው የፈቀደ ስለማይሆን ውድ ቤተሰቦቼ ከነሱ ምንድን ነው የምንማረው? እነሱ ከዚህ በፊት ያ ሁሉ ሲሆኑ እኔ እንዲህ ይሆናሉ ብዬ አንድ ቀንም አስቤ አላቅም። ቀንም ብያለሁ። እውነቴን ነው የምላለው። ሁለቱ ተለያይቶ እሱም ሌላ ያገባል፣ እሷም ወደ ሌላ ህይወት ትገባለች ብዬ አንድ ቀን አስቤ አላቅም። ምክንያቱም ህይወት እንዲህ ነችና እንኳን ደስ አላችሁ፣ እንኳን ደስ አላችሁ ውድ ቤተሰቦቻችን ክቡራንና ክቡራን። ይሄንን ቪዲዮ ላይክ ሼር እያደረጋችሁ ብታበረታቱኝ አይቆጥርባችሁም። እኔንም ታሳድጉኛላችሁ። እኔም ኃይለኛ ወረኛው የላችሁ መጣለሁ። ሞቅ ሸብረቅ እያደረጋችሁ ቪዲዮዬን ሞቅ ሸብረቅ አርጉልኝ ውድ ቤተሰቦቼ። ከዚህ በመቀጠል የሄርሜላ ቤተሰቦች፣ ሄርሜላ ጓደኞች፣ እህት ወንድሞች፣ እንደዛም ደግሞ የአብርሃምም እህት ወንድሞች ጓደኞች እንኳን ደስ አላችሁ በድጋሚ ለዚች ደቂቃና ሰዓት ስላበቃችሁ። ስንቱ ይሄንን ደቂቃና ሰዓት እየጠበቀ የስልኩ ስክሪን ላይ አፍጥጦ ስንቱ ገባ ወጣ እያለ እንደሆነ እናንተ አታውቁም። እና እጅግ በጣም ደስ ይላል። እኔ ደስ ብሎኝ ወደር አጣው ምን እንደምል ጠፋብኝ። ውድ ቤተሰቦቼ እጅግ በጣም ደስ ብሎኛል። ሄርሚዬ እንኳን ደስ አለሽ፣ እንኳን ደስ አለሽ። የተመኘሽውን ያፈቀርሽውን የወደድሽውን አብርሽን እጅሽ ስላስገባሽ ንጉሱን ብለሻል አንቺ። የበለጠ ንጉሱን ይዣለው ብላለች እኮ እቺ ልጅ እኮ አነጋገሯ ቀስ ብሎ ነው ሰውን የሚነካ። የበለጠ ንጉስ እጅሽ ላይ ስላስገባሽ ለዚች እንቁና ድንቅ የሆነች ጊዜ ላይ ስለደረሽ የተመኘሽው ስለተሳካልሽ እንደ አንድ ሴት እህት እንደ አንድ የሚዲያ ተከታይሽ እጅግ በጣም ደስ ብሎኛል። ደስታሽ ደስታዬ ነውና በጣም ደስ ብሎኛል። እዛ ወገን ያላችሁም ደግሞ ምንም ማድረግ አይቻልም። ህይወት ይቀጥላል። አንቺም ጠንከር ብለሽ የራስሽን ህይወት ለመኖር ሞክሪ። እየመጣሽ ሚዲያ ላይ ማልቀስ ምንም አረግም። ጀግና ሴት ሆነሽ የበለሽ ሴት ሆነሽ መገኘት አለብሽ እልሻለሁ። ግን ብቻ አብርሽ ጉር ሰርቷል። ሄርሜላም በሳቅ ደስ ብሏታል። እጅግ በጣም እንኳን ደስ አለሽ እላለሁ። በዚህ አጋጣሚ ውድ ቤተሰቦቼ እናንተስ ምን ትላላችሁ? ተመልካቾቻችን እናንተስ ደስ ይላችኋል ወይስ አላላችሁ? እስቲ ኮመንት አስተያየት አስቀምጡልኝ። ደስ ያላችሁ ልብ ቅርጽ ስጡኝ፣ የደበራችሁ ደግሞ የፈለጋችሁትን ስጡኝ። ስለዚህ እኔ አብርሃምና ሄርሜላ አብሮ ስለሆኑ እጅግ በጣም ከምገርማችሁ በላይ ግርምርም ከምላችሁ በላይ ደስ ብሎኛል። እኔ ወላ የኔ ሰርግ ሁሉ የኔ ቀለበት ሁሉ እስከሚመስለኝ ነው ቪዲዮ ሳይ ብድግ ብዬ የዘለልኩትና ስለዚህ እናንተም ደግሞ ብዙ ነገር እንደምትሉ ተስፋ አድርጋለሁ። ከቪዲዮ በኋላ ገብቼ እነሱን ኮመንት ማየት ነው የናፈቀኝ። ስለዚህ ውድ ቤተሰቦቼ የኔ ክቡራንና ክቡራን ይህንን ቪዲዮ እንደደረሳችሁ ላይኩን እንዳረሱ፣ ሰብስክራይቡን እንዳረሱ፣ አበረታቱኝ። ኃይለኛ ወረኛ ሆኜላችሁ እመጣለሁ ብያችኋለሁ። ውድ ቤተሰቦቼና ተመልካቾቼ ሄርሜላና አብርሽ እንኳን ደስ አላችሁ በድጋሚ እንኳን ደስ አላችሁ። እንኳን ሳቅ በሳቅ ሆናችሁ እንኳን ብያለሁ። እንኳን ለዚህ ሰዓትና ደቂቃ አደረሳችሁ። እጅግ በጣም ደስ ብሎኛል። እንደዛም ደግሞ ውድ ቤተሰቦቼ የምደብራችሁ የምከፋችሁ ምንም ማድረግ አይቻልም። ውሃ ጠጡ እያልኩ እፋታችኋለሁ ማለት ነው። እኔ በጣም ነው ደስ ያለኝ። ሄርሚዬ የኔ እንቁ ሴት፣ የኔ ድቡልቡል ሴት፣ በቃ ምን ልበልሽ፣ እንከን አይወጣልሽ። ቁንጅና ማን አብረሽ አፈሰው ወይስ አፈሰኝ ብለሽ ነበር? ሁለታችሁም ተፋፈሳችሁ ብላለች ቡዜ። ትክክል ያለችው ሁለታችሁም ትመጣጠናላችሁ፣ ትግባባላችሁ፣ ትረዳዳላችሁ፣ ትተሳሰባላችሁ። መጨረሻችሁ ይመር ነው የምለው። ለሰርጋችሁ በቃ
ለሁሉም ነገራችሁ እንደምትጠሩን ተስፋ አደርጋለሁ። ግን ሰርጋችሁን ደግሞ ጾም ውስጥ እንዳትደግሱ እባካችሁን ብለው ማለት ነው። ጾም ውስጥ ሰርግ አይነፋም እያለ ነው ከዚህ በፊት እየተናገረ ነው ያው ሁሉ የተከሰተና በተለይ ማማት ውስጥ ሰርግ ማማት ውስጥ አይደገስም፣ ሰርግ ጾም ውስጥ አይደገስም ተብሎ በጣም ብዙ ነገር ስትባሉ ነበር ከዚህ በፊት። አሁንም ሰርጋችሁን በጥሩ ሁኔታ ደስ ባለ ድል ባለ ሰርግ ደግሳችሁ እንደምታስጎመዝዙን እንትን እላለሁ። ግን ደግሞ ቅድሚያ ቤተሰብ ይቀድሚያል። ሄርሜላ ጀግና ሆነሽ ቤተሰብ ጋር ሽማግሌ አስልኪ። ከዛ በኋላ ነው ሁሉ ነገር የሚያምረው። ስለዚህ ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። እንደዛውም ውድ ቤተሰቦቼ እወዳችኋለሁ። መልካም ምሽት።